አፍ ስንል ምንድነው ከከንፈራችን ጀምሮ ጥርሳችንን ድዳችንን ምላሳችንን ትናጋ ወደ እንጥል አካባቢ ምንለው አጥንታችን ጥርሳችንን አቅፎ ያለ አጥንታችንን ሁሉ የሚያጠቃልል የሰውነታችን አካል ነው። አፍ ብዙ ተግባር አለው። አንደኛው ያው ምንኖርበት ዋናው ጉዳይ መተንፈስ ስንተነፍስ ይጠቅመናል። ምግብ ስንመገብ ይጠቅመናል። በንግግር ሁኔታ ላይ ቃላቶችን ለማውጣትና የተለያዩ አይነት ድምጾችን ለመፍጠር ይጠቅመናል። ለመሳቅ ይጠቅመናል እና በሁሉም ሰዓት ላይ ደግሞ ያለውን አክቲቪቲዎች ለማድረግ ይጠቅመናል ማለት ነው። የአፍ ጤና ማለት ሙሉ ከህመም ነፃ ማለት አይደለም። የአፍ ጤና ስንል ምንድነው አፋችን ውስጥ ያሉ የሰውነት አካሎች የምንላቸው ለምሳሌ ጥርስ ሳይቦረቦር መቆየቱ፣ ድድ ሳይደማ ሳያብጥ መቆየቱ፣ ምላስ ሳይሸት ሳይታመም መቆየቱ፣ በአጥንታችን አካባቢ ላይ ያሉ ምንም አይነት ጉዳት ሳይገጥማቸው ለምሳሌ የጥርስ መቦርቦር ሊሆን ይችላል ወር ደግሞ አደጋ ትራውማ የምንለው ሊሆን ይችላል ወር ደግሞ በተፈጥሯዊ ሁኔታ የሚመጡ የኮንጀኒታል አብኖርማሊስ እነዚህን ሁሉ ነገሮች ሳይኖር ጤናማ ሆነን ስንኖር ማለት ነው የአፍ ጤና ማለት። ጤናማ ያልሆነ የአመጋገብ ሁኔታ ነው። ጤናማ ያልሆነ አመጋገብ ስንል ስኳር የበዛባቸው ምግቦችን መመገብ፣ ስኳር በዝቶባቸውም ደግሞ ተለጣፊ ምንለው ለምሳሌ እንደ ቸኮሌት አይነት ማለት ነው። ስለዚህ ከበላነው በኋላ አፋችንን በአግባቡ ሳናጸዳ ስንቀር እዛው ላይ ረጅም ሰዓት ተለጥፎ ወደ ጥርስም ሊያጋልጥ የሚችል አይነት ምግቦች ሊሆኑ ይችላሉ፣ ጣፋጭ የሆኑ መጠጦች ሊሆኑ ይችላሉ ማለት ነው። ሌላኛው ደግሞ ከአመጋገባችን ቀጥሎ ያለው ዋናው ጉዳይ ጤናማ ያልሆነ ያኗኗር ዘይቤ ነው። ለምሳሌ ጫት መቃም ሊሆን ይችላል፣ መጠጥ መጠጣት ሊሆን ይችላል፣ ሲጋራ አብዝቶ መጠቀም፣ ሲጋራ ማጨስ ሊሆን ይችላል። ከእንደነሱ አይነት ነገሮች ጋር ተያይዞ የጤና መቃወስን የሚያመጣ ነገሮች እነዚህ ናቸው። የአፍ ጤና ምርመራ በምንልበት ጊዜ አንድ ሰው ተኝቶ በምናየው ጊዜ መጀመሪያ ከፊቱ ይጀምራል። ፊቱ ላይ ያለ የአጥንት መሰበር ከሆነ የቆዳ መቀየር፣ እብጠት፣ ዳይሬክሽኑን የመቀየር ከግራና ከቀኝ ላይ እኩል አለመሆን ማለት ነው። ከዛ ይጀምራል። ከይሄኛው በውጫዊ በኩል የምናየው ነገር ነው። ከዛ ደግሞ አፉን ደግሞ ቴስት በመናረግበት ስክሪን በመናረግበት ሰዓት ላይ ከከንፈር ይጀምራል። የከንፈር ከለር ምንድነው መሆን ያለበት፣ ድርቀትና ለስላሴው እንዴት ነው መሆን ያለበት። ጥርስን ደግሞ ስናይ ጥርሳችን ምን ያህል ነው መሆን ያለበት። ያው አንድ አደልት የምንለው ሰው 32 ጥርስ እንዲኖረው እንጠብቃለን። በህፃናት ደግሞ 20 ጥርስ እንዲኖራቸው እንጠብቃለን። ስለዚህ እነዛ ጥርሶች በተሟላ ሁኔታ ነው ወይ ያሉት፣ በተሟላ ሁኔታ ላይ ከሌሉ ደግሞ ተወልቆ ነው ወይስ በአበቃቀል ሁኔታ ያልበቀለ ነው ወይ፣ አበቃቀሉም ትክክል ያልሆነ ነው ወይ የሚለውን አቀማመጥ እናያለን። ከዛ ደግሞ የድድ ከለር ነው የምናየው። ድድ በተፈጥሮ ወደ ፒንክ የሆነ ከለር ነው የሚኖረው ማለት ነው። ስለዚህ ከዛ ግን የዘለለ የቀላ ከሆነ ኢንፍላሜሽን እንዳለው ያሳየናል፣ የድድ ህመም እንዳለው ያሳየናል ማለት ነው። ኦር ደግሞ እላዩ ላይ ነጭ ነገሮች ብዙ ጊዜ ሸህላ የምንለው ኦር ደግሞ በእኛ ቋንቋ ካልኩለስ የምንለው አለ። ያ ደግሞ ጥርስን በአግባቡ አለማጽዳት የሚመጣ ነገር ስለሆነ እሱን እናያለን ማለት ነው። ሶስተኛ ደግሞ ቀጥለን የምናየው ምላስን ነው። ምላስ ኢንቴግራል የሆነ የአፋችን ፓርት ነው። ስለዚህ ምላሳችን ከለሩ ሳይቀየር ሽታ ሳያመጣ ምንም አይነት ንጣትም ሆነ ጥቁረት ላይ ሳይኖረው መኖር ያለበት ነገር ነው። ከምላሳችንም እስር ላይ ምንም አይነት እብጠት አለመኖሩ፣ ቁስለት አለመኖሩ ይታያል። ሌላ ጉንጭ ነው። ጉንጭና ጉንጫችን ጋር ያለ ምንም አይነት ቁስለት አለመኖሩን፣ የተለየ ሬድነስ ኦር ደግሞ መቅላት፣ መጥቆር ምክንያቱም እንደነዚህ አይነት ነገሮች ከተለያየ አይነት ኢንፌክሽስ ከሆኑትም ነን ኢንፌክሽስ ከሆኑ ነገሮችም ጋር የተገናኘ ስለሆነ ሙሉን እንደዚያ አድርገን አይተን እንጨርሳለን ማለት ነው። የአፍ ጤናን ለመጠበቅ አንደኛ የአፋችንን ንጽህና በአግባቡ መያዝ ነው። የአፋችንን ንጽህና በአግባቡ መያዝ ማለት በቀን 2 መቦረሽ አለበት። በቀን 2 የአፍ ጤና መጠበቅ አለበት ማለት እንዴት ነው? ጣዋት ቁርሳችንን ከበላን በኋላ፣ ማታ እራታችንን ከበላን በኋላ ብቻ ለ2 ደቂቃ ሚኒመም ለ2 ደቂቃ በጥርስ ብሩሽና ፍሎራይድ ባለው የጥርስ ሳሙና ብንጠቀም ይመከራል። ስለዚህ እሱንም ስናደርግ በአግባቡ ብሩሻችንን ከላይ ወደ ታች በማድረግ
የጥርስ ድዳችንን ሳንጎዳ መቦረሽ አለብን ማለት ነው። ይሄም ደግሞ ከሆነ በኋላ ቀን ላይ ምግብ ከተመገብን በኋላ የተለያዩ አይነት ጣፋጭ ምግቦችን ከተጠቀምን በኋላ ደግሞ በውሃ አፋችንን መግሞጥሞጥ እንችላለን ማለት ነው። ይሄ በእኛ በአመጋገብ ስታይል ላይ የሚመጣውን ነገር ለማቆም ነው። ሌላኛው ያሉንን አሉታዊ የአመጋገብና የላይፍ ስታይሎችን መቀነስ ነው። ለምሳሌ ሲጋራ ማጨስ፣ ከፍተኛ የሆነ የአልኮል ኮንሰምፕሽን ካለን ደግሞ እንደነዚህ አይነት ነገሮችን መግታት አለብን። ሌላኛው ደግሞ ምንድነው መረሳት የሌለበት ነገር የአፍ ጤና ስንል እንደ ትልቅ ሰውም ሆነና እንደ ህፃናትም ነው። ስለዚህ ብዙ ጊዜ ህፃናትን በመናይበት ጊዜ ከምን ሰዓት ጀምሮ የነሱን ጥርስ ማጽዳት አለብን የሚለው ይነሳል ማለት ነው። ስለዚህ በህክምናው መሰረት አንድ ህፃን ልጅ የአፉ መጸዳት ያለበት 6 ወር ሲሞላው ነው። 6 ወር ሲሞላው ጥርስም እያወጣ ስለሚሆን ወተትም ስለሚኖረው ንጹህ ነጠላ የቤት ውስጥ ባለ ንጹህ ነጠላ ውሃ ውስጥና ጨው ሶክ እየተደረገ ማጸዳት ይቻላል ማለት ነው። የአፍ ጤና ህክምና ብዙ አይነት አለው። ለምሳሌ መጀመሪያ ላይ አንድ ሰው ጥርሱን መነቀል ቢኖርበት ፊቱ ላይ አደጋ ኖሮበት ደግሞ አደጋውን ማስተካከል ቢኖርበት ኦራል ማክሲሎፌሻል ሰርጀሪ የሚባል ራሱን የቻለ የህክምና አይነት አለው። ሁለተኛው ደግሞ የስር ህክምና የምንለው ነው። ጥርሳችንን ብዙ ጊዜ እንዳይወልቅ ለመጠበቅ ብዙን ጥረት እናደርጋለን። ያም ደግሞ የሚደረግበት ብዙ ጊዜ የስር ህክምና የሚባለውን የሚሰራልን ደግሞ የጥርስ ህክምና አይነት ደግሞ ኢንዶዶንቲክስ በመባል ይታወቃል። ሶስተኛው የአበቃቀል ችግር ሲኖርበት ነው። አንድ ታካሚ የአበቃቀል ችግር ኖሮበት ጥርሱ ላይ እሱን ማስተካከል ሲኖርብን ደግሞ እሱን የሚሰሩ በኦርቶዶንቲክስ ስፔሻሊቲ የሰለጠኑ ሰዎች ይኖራሉ ማለት ነው። ከዛ ዘሎ ደግሞ በተለያየ አይነት ባደጋ በጥርስ ህመም በሽታ ኦር በተለያየ አይነት ሁኔታዎች ጥርስ ባይኖር ቢወልቅ እሱን ደግሞ ለመተካት የሚደረግ ደግሞ ፕሮስቶዶንቲክ ህክምና በመባል ይታወቃል። ሌላኛው አሁን በደንብ እየታወቀ ያለው ህክምና ደግሞ ድድን ነው። ድድን ደግሞ ራሱ ለማከም ፕሮስቶዶንቲክስ የፔሪዮዶንቲክስ ህክምና በመባል ይታወቃል ማለት ነው። ሌላ ደግሞ አድቮኬሲ ለመስራት የፖሊሲ ሁኔታዎች ላይ ለመስራት እና ጥናትና ምርምርን ለማድረግ ደግሞ ዴንታል ፐብሊክ ሄልዝ የሚባል ሌላኛውም አይነት የህክምና አይነት አለ ማለት ነው። ማህበረሰቡ ማድረግ ያለበት ነገር ምንድነው? ከሁሉም በላይ እኛ ጥንቃቄን ቀድሞ ፕሪቬንት ማድረግ ላይ ብዙ መስራት እንፈልጋለን። ያ ማለት ምንድነው? ያፋችንን ጤና በቀን 2 ጊዜ መጠበቅ አለብን። እንዳልኩት ጠዋት እና ማታ ላይ አትሊስት ለ2 ደቂቃ በጥርስ ብሩሽና በፍሎራይድ ባለው የጥርስ ሳሙና ብንጠቀም ከዛም ደግሞ ህክምና የሚያስፈልገው ሰዓት ሲኖር ባላቸው ያቅራቢያቸው ባለ የህክምና ቦታ ላይ መተው ህክምናዎችን እንዲያገኙ በማለት መልእክቴን አስተላልፋለሁ።